ሌላኛው ጥያቄ ሂጃብ ስንለብስ ከጅልባባችን ላይ ቦርሳ ማድረግ ይቻላል ወይ? ኒቃብስ ስናደርግ አይናችንን መሸፈን ግዴታ ነው ወይ የሚል ጥያቄ ነው። ሂጃብ ሲለበስ ትልቁ አንዱ ዓላማ የሴት ልጅ ሙሉ የሰውነት ቅርጿ እንዳይታይ ማድረግ ነው ዓላማው። ጅልባብ የተደነገገው ለዚህ ነው። ከጅልባብ ላይ ጃኬት ካፖርት መደረብ፣ ጅልባብ ላይ ቦርሳ በማንጠልጠል የትከሻ ቅርጽ እንዲወጣ ማድረግ አግባብ አይደለም። ሁሉም ነገር ከጅልባብ ስር መደበቅ አለበት። በተለይ አንዳንድ ቦርሳዎች ጌጥ ናቸው፣ ቅንጦት ናቸው፣ ብልጭልጭ ያላቸው ናቸው። በትክክል ቦርሳ ፈልገው የሚይዙ አሉ። በትክክል ቦርሳ አስፈልጓቸው ሳይሆን ፋሽን ሆኖ ጌጥ ሆኖ የሚጠቀሙ ሰዎች አሉና ሁሉም ነገር ከጅልባብ ስር መሆን አለበት። ጅልባብ ላይ ምንም ነገር መደረብ የለበትም። አይን መሸፈን አለበት ወይ? አዎ፣ በመሰረቱ አይን መሸፈን አለበት። ለማየት አንድ አይንን መግለጥ ካስፈለገ እንደሚቻል ከሱሐቦች ከታቢዒዎች ተነግሯል። አሁን ላይ አይን መግለጥም አያስፈልግም። በአይን በኩል ያለውን የኒቃቡን ፓርት ስስ ጨርቅ በማድረግ አይን ሳይገለጥ ማየት ይቻላል። የእይታ ድክመት ያለባቸው ሙሉ በሙሉ ካልገለጡ መንገድ ማይታያቸው ከሆነ አደጋ ላይ የሚወድቁ ከሆነ መንገድን ለማየት አስፈላጊ የሆነውን ያክል አይናቸውን መግለጥ ይችላሉ። ነገር ግን መዋብ የለባቸውም። ተዘናግተው ካስፈላጊው በላይ አይናቸውን ላይኛውን ቅንድባቸውን አፍንጫቸውን ሙሉ ሊባል በሚችል ደረጃ መግለጥን የሚያስከትል መሆን የለበትም። አንድ ነገር አስፈላጊ ስለሆነ ከሆነ የተፈቀደው በአስፈላጊው ያክል ብቻ መገደብ ግዴታ ነው። ማግራራት ከመስመር መውጣት አይገባም። ሌላኛው ጥያቄ አንድ ሴት ባሏን አስፈቅዳ ጓደኛዋ ለትዳር እንድትተያይ ባሏ ሳይኖር አጅነቢ ቤቷ ማስገባት ትችላለች የሚል ጥያቄ ነው። ባል ከፈቀደና የሚገባው ሰው ታማኝ ከሆነ የምትመጣዋም ሴት ታማኝ ከሆነች በትክክል ለትዳር ከሆነ የተፈላለጉትና ሁሉም አላህ የሚፈሩ ከሆነ ችግር የለውም። ማይቻለው ባል ሳይፈቅድ የሚመጣውም ሰው ታማኝ ባልሆነበት ሁኔታ ላይ ነው። ባል ሲመጣ የምትታየዋ ሴት ጓደኛ ወይም የባለቤቱ ሚስት ካለች ሁሉም ታማኞች ከሆኑ የሚፈራ የሚጠረጠር ነገር ከሌለ ችግር የለውም። በላጩ ባል ቢኖር ወይም ከምትታየዋ ሴት ጋር ወንድሟ ወይም አጎቷ ወዘተ ቢኖሩ የበለጠው ደግሞ አባቷ ቢኖር የተሻለ ነው። ሌላኛው ጥያቄ አንዲት ሴት ሐይድ በሆነችበት ጊዜ ጥፍር ማጠንከሪያ ውሃ ከለር ጥፍር ቀለም ተቀብታ ከሐይዱ ስትታጠብ አስለቅቃው ነበረ። ከዛ በኋላ ቆይታ ጥፍሯ ላይ ትንሽ ያለቀቀ አየች። እሱን አስለቅቃ ድጋሚ መታጠብና የሰገደችውን ሶላት መድገም ይጠበቅባታል የሚል ጥያቄ ነው። የተቀባችው ቀለም የሚጋገር ተፍቆ የሚነሳ የተለመደው ጥፍር ቀለም ከሆነ ቅርጽ ካለው ከመታጠብ በፊት ይሄን ሙሉ በሙሉ ማስወገዱ ግዴታ ነው። እንደ ሒና ያሉ ቀለም እንጂ ቅርጽ የሌላቸው ተፈቅፍቆ የሚነሳ ነገር የሌላቸው ከሆነ ችግር የለውም። ተፈቅፍቆ የሚነሳ የሚለቅ ቅርጽ ያለው አይነት ነገር ከሆነ ግን ገላን ከመታጠብ በፊት ውዱእ ከማድረግ በፊት ሙሉ በሙሉ ማስወገዱ ግዴታ ነው። ያስወገደች መስሏት ታጥባ ኋላ ላይ ያገኘች ሴት ሁኔታው ይታያል። ኋላ ላይ ድጋሚ ጥፍሯ ላይ እንደዚህ ነገር ያየች ሴት ድጋሚ ሁኔታው መታየት አለበት። የቅድሙ ሳይሆን ከታጠበች በኋላ ድንገት